realization graph የምንለው basically it is just a directed graph ነው directed የሚባል ግራፍ ነው ወይም directionን indicate የሚያደርግ እንደማለት ነው used to test whether concurrent transaction are conflicts serializable or not concurrent ወይም አንድ ላይ running at the same time run የሚያደርጉ ትራንዛክሽኖች conflict serializable ናቸው አይደሉም የሚለውን ቴስት የምናደርግበት ወይም ቫሊዴት የምናደርግበት አንደኛው የትራንዛክሽን ዳታቤዝ ማኔጅመንት ቴክኒክ ነው ማለት ነው። ሶ አንድ ትራንዛክሽን ኮንፍሊክት ሲሪያላይዜብል ነው ወይስ አይደለም የሚለውን ኢንሹር የምናደርግበት ዋነኛው ቴክኒክ ሲሪያላይዜሽን ግራፍ ይባላል ማለት ነው። it is also called precedence graph በተጨማሪም precedence graph ይባላል። both means the same thing እንግዲህ precedence ግራፍ እንበለው serialization ግራፍ ሁለቱ ተመሳሳይ ሚኒንግ ወይም ተመሳሳይ ኮንሰፕት ብቻ ነው ያላቸው ማለት ነው። የሚያገለግሉት አንድ ትራንዛክሽን ማለት ትራንዛክሽኖች አንድ ሳይሆን ብዙ ትራንዛክሽኖች ኮንከረንትሊ ራን የሚያደርጉ ትራንዛክሽኖች ኮንፍሊክት ሲሪያላይዜብል ናቸው ወይስ አይደሉም የሚሉትን የምንለየውበት ቴክኒክ ነው ማለት ነው። ሶ እንደ ኤግዛምፕል ብንወስድ ለምሳሌ ፍላይት ሲት ሪዘርቬሽን ወይም የፕሌን ሲት ሪዘርቬሽን ብንወስድ ለምሳሌ ቤዚካሊ አንድ ሲት አለች እና ያቺ ሲት እንግዲህ ሸርድ ዳታ አይተም ነች ማለት ብዙ ሰው አክሰስ ሊያደርጋት ይችላል ማለት ነው። ያችን ሲት ማለት ነው አንድ ሲት አለች ፎር ኤግዛምፕል S1 የተባለች ሲት ብትኖረን ሸርድ ዳታ አይተም ነች ማለት ነው። ሶ ለምሳሌ ሁለት ትራንዛክሽኖች ቢኖሩን አንደኛው ትራንዛክሽን T1 የተባለው ትራንዛክሽን ፓሴንጀር ኤ ነው እንበለው ቡኪንግ ሲት S1 ማለት ነው። እንግዲህ የፓሴንጀር ኤ S1 የተባለችን ዳታ አይተም ቡክ እያደረገ ነው ማለት ነው። እና ሁለተኛው ደግሞ T2 የሚባለው ወይም ትራንዛክሽን 2 የምንለው ፓሴንጀር ቢ ቡኪንግ ሲት 1 እንግዲህ ተመሳሳይ ዳታ አይተም ነው አክሰስ እያደረጉ ያሉ እነዚህ ሁለቱ ትራንዛክሽኖች ማለት ነው። ተመሳሳይ ዳታ አይተም ነው አክሰስ እያደረጉ ያሉ S1 የተባለች ዳታ አይተምን አክሰስ እያደረጉ ነው ማለት ነው። ስለዚህ ኢኒሺያሊ በመጀመሪያ ደረጃ ኢኒሺያሊ ማለት ነው ሲቱ አቬሌብል ነው ኢኒሺያሊ አቬሌብል ነው እና ያ ሲት አንደኛ አቬሌብል ይሆናል ኢኒሺያሊ አቬሌብል ነው የሚሆነው ግን ላተር ቆይቶ ቡክ ይደረጋል ማለት ነው። ሶ ሲት ካን ቢ አቬሌብል ኦር ቡክድ ማለት ነው። አንድ ሲት አቬሌብል ይሆናል ላተሮን ቡክድ ይደረጋል ማለት ነው። እዚህ ጋር አሁን ግራፍ ሩሎች አሉን። ይሄንን የትኛው ትራንዛክሽን ቀድሞ ቢመጣ ቀድሞ ኦፕሬት ወይም ራን ቢያደርግ ጀስት ጉድ ሪዛልት እናገኛለን የሚለውን የምንወስድበት ሲሪያላይዜሽን ግራፍ ሩሎች አሉን ማለት ነው። ስለዚህ በመጀመሪያ ደረጃ ኖድ አለን። ኖድ የምንለው ትራንዛክሽን ነው። ሲምፕሊ አሁን እዚህ ኤግዛምፕል ጋር ሲት ሪዘርቬሽኑ ጋር T1 እና T2 የተባሉ ሁለት ትራንዛክሽኖች ነው ያሉን ማለት ነው። ስለዚህ እነዚህ ኖድ ይባላሉ ማለት ነው ትራንዛክሽኖቹ። አሮ እንደዚህ ይቀመጣል። ለምሳሌ በሁለቱ ትራንዛክሽኖች መካከል ኢንቮልቭ በሚያደርጉ ትራንዛክሽኖች መካከል ነው አሮ የምናስቀምጠው ማለት ቀድሞ ኤቢት ቀድሞ ይሄኛው ትራንዛክሽን ሪድ ቢያደርግ ወይም ራይት ቢያደርግ በሲሪያል ኦርደር ራን ሲያደርጉ የሚኖራቸውን ሪዛልት ፋይናል ሪዛልት ኮንከረንትሊም ራን ሲያደርጉ እናገኛለን የምንል ከሆነ በአሮ ኢንዲኬት እናደርገዋለን ወይም በሁለቱ ትራንዛክሽኖች ኢንቮልቭ በሚያደርጉ ትራንዛክሽኖች መካከል አሮ እናስቀምጣለን ማለት ነው። ስለዚህ የመጀመሪያው ከአሮ ቀድሞ የሚገኘው ትራንዛክሽን መጀመሪያ ኤቢት ፈርስት ኤግዜኪዩት ወይም ራን የሚያደርገው ነው ማለት ነው። ከአሮ በኋላ የሚመጣው ደግሞ ቀጥሎ ኤግዜኪዩት የሚደረግ ትራንዛክሽን ነው ማለት ነው። አሁን እዚህ ጋር አሮ ቲአይ ከዛ በዚህ ዳይሬክሽን የምናስቀምጠው ከሆነ ይሄን ዳይሬክሽን የምናስቀምጥ ከሆነ በዚህ ዳይሬክሽን የሚመጣ ከሆነ ቦዝ አክሰስስ ዘ ሴም ሲት ቦዝ አክሰስስ ዘ ሴም ዳታ ሁለቱም ተመሳሳይ ዳታ አክሰስ የሚያደርጉ ከሆነ እንደዚህ አሮ ይቀመጣል ማለት ነው። አትሊስት ዋን ኦፕሬሽን ኢዝ ራይት አንደኛው ኦፕሬሽን ራይት ከሆነ ኢፍ ቲአይ ኦፕሬሽን ሃፕንስ ቢፎር ቲጂ አሁን ቲአይ የምንለው ከቲጂ ቀድሞ የሚመጣ ከሆነ ቲአይ ብለን ከዛ አሮ እናስቀምጣለን ዘን ቀጥሎ የሚመጣውን ትራንዛክሽን
እናስቀምጣለን ማለት ነው። ይህንን መጀመሪያ ኖት ሲሪያላይዜብል ወይም ደብል ቡኪንግ በሚለው እንየው ማለት ነው። ለምሳሌ ቲ1 ሪድ ኤስ1 ማለት ሲት አቬሌብል ነው ማለት ነው። አሁን ትራንዛክሽን ቲ1 ኤስ1 የተባለችትን ሲት በሚያይበት ሰዓት ያቺ ሲት አቬሌብል ነች ማለት ነው። ሪድ የሚያደርገው አቬሌብል ነው ማለት ነው። ኢኒሻሊ ቢኮዝ አቬሌብል ስለሆነች ማለት ነው። ዘን ቲ2 ሪድ ኤስ1 አሁንም ቲ2 የሚያነበው ኤስ1ን ሪድ ያደርጋል። ሶ ሲት አቬሌብል ነው አሁን ለቲ1ም ኤስ1 ወይም ይቺ ሲት እንግዲህ አቬሌብል ነች ማለት ነው። ሶ ሁለቱም ትራንዛክሽኖች ሪድ የሚያደርጉት አቬሌብል የሚለው ነው ማለት ነው። ዘን ቲ1 ራይትስ ኤስ1 እንግዲህ ቲ1 የተባለው ትራንዛክሽን ኤስ1ን ወይም ያንን ሲት አፕዴት አደረገው ወይም ራይት አደረገው ማለት ነው። ዘን ቲ2ም እንግዲህ ቲ1 ራይት ሲያደርገው ኤስ1ን ሲት1 የተባለችትን ራይት አረጋት ማለት ቡክ አረጋት ማለት ነው። ቴክኒካሊ ቡክ አረጋት ማለት ነው። ቲ2 ራይት ኤስ1 አሁን ቲ2 ትራንዛክሽን ቱም ኤስ1ን ምን አረጋት? ይሄ ኮንከረንት ወይም ኢንተርሊቭድ ስለሆነ ትራንዛክሽን ቲ2ም ራይት አረጋት ወይም ቡክ አረጋት ማለት ነው። በቲኬት ሪዘርቬሽን ደግሞ ስፔሲፊካሊ ደግሞ በፕሌን ሲት ሪዘርቬሽን አንድ ሲት ለሁለት ሰው አይሸጥም ማለት ነው። አንድ ወንበር ካለ ያቺ ወንበር የምትሸጠው ለአንድ ሰው ነው እንጂ እዛች ወንበር ላይ ሁለት ሰው አይቀመጥበትም። ስለዚህ አሁን ቲ2 ራይት ኤስ1ን ሲያደርግ ደብል ቡክ እያደረገ ነው ማለት ነው። ደብል ቡኪንግ ነው ቴክኒካሊ የፈቀደለት ያለ ማለት ነው። ስለዚህ አሁን ለኤርላይኑ ናይትሜር ነው፣ ቢግ ፕሮብለም ነው ማለት ነው። ኢት ኢዝ ኤ ቢግ ፕሮብለም፣ ደብል ቡኪንግ ኢምፖሲብል ነው። ሶ ይሄ ኮንፍሊክቱን በምናይበት ሰዓት እንግዲህ ኮንፍሊክቶችን በምናይበት ሰዓት ለምሳሌ ቲ1 ራይትስ ኤስ1 ቲ1 የተባለው ትራንዛክሽን ይህንን ሲት ከቲ2 ቀድሞ ነው ራይት ያደረገው። ቲ1 አሮው ቲ2 ይሆናል ማለት ነው። እንግዲህ ቲ1 ራይት ኤስ1 ቢፎር ቲ2 ራይት ኤስ1 ቲ2 ራይት ከማድረጉ በፊት ቲ1 ኤስ1ን ራይት አድርጎታል ማለት ነው። ዘን ቲ2 ሪድ ኤስ1 ቲ2 ትራንዛክሽን ቱ ደግሞ ኤስ1ን ሪድ አድርጎታል። ከቲ2 ኤስ1ን ሪድ አድርጎታል ከማን ቀድሞ? ቲ1 ራይት ከማድረጉ በፊት ቲ1 አፕዴት ከማድረጉ በፊት ወይም ቲ1 ቡክ ከማድረጉ በፊት እና በመጀመሪያው አሁን ቲ1 ራይት ኤስ1 ቢፎር ቲ2 ራይት ኤስ1 በምንለው ቲ1 ቱ ቲ2 ዳይሬክሽን ይኖረዋል ማለት ነው። ቲ2 ሪድ ኤስ1 ቢፎር ቲ1 ራይት ኤስ1 ይሄ ደግሞ ቲ2 ቀድሞ ነው የመጣ ከዛ ቲ1 በኋላ ነው የመጣ ማለት ነው። እዚህ ጋር ሳይክል እየፈጠረ ነው ማለት ነው። ሳይክል እየፈጠረ ነው። አንደኛውን እየጠበቀ ማለት ሰርኩላር እየሆነ ነው፣ ሳይክሊክ እየሆነ ነው ማለት ነው። ሲሪያላይዜሽን ግራፉ ስናይ ቲ1 ዘን ቲ2 ከዛ በሁለተኛው ደግሞ ቲ2 ዘን ቲ2 ይሄ ቲ2 ዘን ቲ1 በሁለተኛው ላይ ያለው ማለት ነው። ስለዚህ ይሄ ደግሞ ቲ1 ቲ2 ዘን ቲ2 ቲ1 ማለት ሳይክል ነው ማለት ነው። ባጭሩ ሳይክሊክ ነው። ይሄ ግራፍ ሳይክል እየሰራ ነው ማለት ነው። አንድ ግራፍ ደግሞ ሲሪያላይዜሽን ግራፍ ሳይክል የሚሰራ ከሆነ ኮንፍሊክት ሲሪያላይዜብል አይደለም ማለት ነው። ኮንፍሊክት ሲሪያላይዜብል አይደለም ማለት ነው። ሶ ሳይክል ኤግዚስትስ አሁን እዚህ ጋር ቲ1 መጥቷል፣ ከዛ ቲ2 ከዛ ቲ2 ቲ1 የመጣ ይሄ ሳይክሊክ ነው። ሳይክል ኤግዚስትስ ሳይክል ተፈጥሯል ማለት ነው። ኖት ኮንፍሊክት ሲሪያላይዜብል። ባጭሩ ኢፍ ሳይክል ኤግዚስትስ ዛት ስኬጁል ኢዝ ኖት ኮንፍሊክት ሲሪያላይዜብል። ሳይክል ኤግዚስት የሚያደርግ ከሆነ አንድ ስኬጁል ኮንፍሊክት ሲሪያላይዜብል አይደለም ማለት ነው። ስለዚህ ሳይክል ኤግዚስት የሚያደርግ ከሆነ ደግሞ ቱ ፓሴንጀርስ ጌት ዘ ሴም ሲት፣ ሁለት መንገደኞች ተመሳሳይ ሲት ሪዘርቭ ያደርጋሉ ማለት ነው። ይሄ ደግሞ በኤርላይን ሲት ሪዘርቬሽን የማይቻል እና ወይም አደገኛ ስለሆነ ወይም ደብል ቡኪንግ ስለማይቻል ያንን ፕሮብለም ያመጣል ማለት ነው። ወደ ሁለተኛው ስንመጣ ደግሞ ሲሪያላይዜብል ወይም ቡኪንግ ዋን ሲት ኦንሊ ወደምንለው ስንመጣ ሲሪያላይዜብል ወይም ኖ ኮንፍሊክት የሚለውን እንይ። አሁን ቲ1 ሪድ ኤስ1 እንግዲህ ቲ1 የተባለው ትራንዛክሽን ሲቱን ቼክ ያደርጋል ማለት ነው። ቼክ ያደርጋል ማለት ነው በመጀመሪያ ዘን ቀጥሎ ቼክ ካደረገ በኋላ ያንን ሲት ወይም ኤስ1ን ቡክ ያደርጋል ማለት ነው፣ ወይም ራይት ያደርገዋል ማለት ነው። ዘን ቲ2 ሪድስ ኤስ1 ደግሞ ቡክ ተደርጓል ማለት ነው። ቲ2 ራይት
S1 ማለት ነው። ዘን ሪድ ተደርጓል። ቲ2 S1ን ራይት ያደርጋል ማለት ነው። ያ ማለት ምንም ያንን ሲት ሪዘርቭ ማድረግ አይችልም ማለት ነው ባጭሩ። ሶ ኮንፍሊክቱን ስናይ ሴሪያላይዜብል ሲሆኑ ኦርደራቸው እንደዚህ ነው። ግን ኮንፍሊክቱን ስናይ ቲ1 ራይትስ S1 ቲ1 ያችን S1ን አፕዴት ያረጋት ያችን ሲቷን አፕዴት ያረጋት ከቲቱ ቀድሞ ነው። ቲቱ ከማንበቡም ከመጻፉም ቀድሞ ነው። ሶ ኤጁን በምንሰራበት ሰዓት ቲ1 ወይም ዳይሬክሽኑን የምናስቀምጠው ቲ1 ዘን ቲ2 ነው እዚህ ጋር ማለት ነው። ምክንያቱም ቲ1 S1ን ሲቷን ራይት ያረጋት ቲ2 ከማንበቡም ከመጻፉም ቀድሞ ስለሆነ ማለት ነው። ቲ1 ፐርፎርም ያደርጋል ዘን ቲ2 ነው የሚቀጥለው ማለት ነው። ስለዚህ ሴሪያላይዜሽን ግራፎ ቲ1 መጀመሪያ ይመጣል፣ ቱ ቀጥሎ ይመጣል ማለት ነው። አሁን እዚህ ጋር ሳይክል የለውም ይሄኛው። ሳይክል ከሌለው ደግሞ ኢት ኢዝ ጀስት ኮንፍሊክት ሴሪያላይዜብል ስኬጁል ማለት ነው። ኮንፍሊክት ሴሪያላይዜብል ስኬጁል ነው ማለት ነው። ይሄኛው በጣም ኢምፖርታንት ነው ማለት ነው። which is a good one ማለት ነው። ስለዚህ ኮንፍሊክት ሴሪያላይዜብል ነው ስኬጁሉ። ሪዛልቱ ምን ይሆናል? ፓሴንጀር ኤ ሁለት ፓሴንጀሮች ናቸው ያሉ። እንግዲህ ፓሴንጀር ኤ ጌትስ ዘ ሲት። ፓሴንጀር ኤ እዚህ ትራንዛክሽኗን ራይት S1 ቡክ ሲት ብለናል። ያችን ሲቷን ያገኛል ማለት ነው። ፓሴንጀር ኤ ጌትስ ዘ ሲት። ፓሴንጀር ቢ ኢዝ ቶልድ ሲት ኦልሬዲ ቡክድ ኦር ሪዘርቭድ። ፓሴንጀር ቢ ደግሞ ሲቱ ኦልሬዲ በሌላ ፓሴንጀር ቡክ እንደተደረገው ወይም ጀስት ሪዘርቭድ እንደተደረገ ኢንፎርም ይደረጋል። እንደዚህ አይነት ስኬጁሎች ሲመጡ ኖርማሊ ሴሪያላይዜብል ወይም ኖ ኮንፍሊክት ሴሪያላይዜብል ይባላሉ ማለት ነው። እና ይሄኛው በጣም ኢምፖርታንት ነው። ኢፍ ኬርፉሊ ሃንድልድ ከተደረገ በጣም ኢምፖርታንት የሚባለው የስኬጁል አይነት ነው ማለት ነው። ታንክ ዩ ሶ ማች። ጥያቄ ካላችሁ ወይም ኮመንት ካላችሁ ኮመንት ሴክሽኑ ላይ አሳውቁኝ። እኔ በቀጣይ ሴሽን እሱን መልሼ እመጣለሁ ማለት ነው።